ኢትዮጵያ ገብተን ምን እንስራ ለምትሉ እህቶች ስራ ስንሰራ እየከሰርነ ነው። በምን ምክንያት ነው ውጤታማ መሆን ምንችለው ለምትሉ ትንሽ አጠር ያለች ነገር ይዤላችሁ መጥቻለሁኝ። ቅድሚያ ግን እንዴት ናችሁ? ሰላማችሁ ባላችሁበት ቦታ ሁሉ የፈጣሪ ሰላም ይብዛላችሁ። እንግዲህ ኢትዮጵያ ውስጥ የተለያዩ ስራዎች አሉ። ግን ከስራዎቹ መካከል ዋናው አዋጭ ነው ብዬ በዚህ ሰዓት ላስብ የምችለው በተለይ የገጠር ልጆች ከሆናችሁ አነሳ አነሳ በግ እየገዛችሁ እያሳደጋችሁ ብሸጡ በጣም ትርፋማ ትሆናላችሁ። በመቀጠል ደግሞ መኸር ላይ እህሎች በጣም ርካሾች ናቸው። እነ ጤፍ፣ እነ ዳጉሳ የተለያዩ እህሎች ርካሾች ናቸው። በተለይ ማይነቅዝ እህል መግዛት ብትችሉ ጥሩ ነው። የሚነቅዝ እህል ምናልባት ስታቆዩት ሊነቅዝባችሁ ይችላል እና መርዝ ካልቀባችሁ ማለት ነው። የማይነቅዝ እህሎች ግን እነ ጤፍ፣ እነ ዳጉሳ እንደዚህ አይነት ነገሮች አይነቅዙም። እነሱም በደንብ ገዝታችሁ መኸር ላይ እህል ወደውን እንደገባ አካባቢ ገበያ ላይ ወጣችሁ በደንብ ገዝታችሁ ማስቀመጫ ቦታ ካላችሁ ከዝናችሁ አስቀምጡትና ክረምት ላይ ሰኔ፣ ሐምሌ፣ ነሐሴ አካባቢ ላይ በደንብ ውጤታማ አድርጋችሁ ይሽጣችሁ ውጤታማ የምትሆኑበት ስራ ዘርፍ ነው። አንዱ እሱ ነው። ቅድም እንዳሏችሁ ደግሞ አነሳነስ ያለ በግ ከብት መግዛት ትችላላችሁ። እያወፈራችሁ የመሸጥ እድላችሁ ሰፊ ነውና እንደዚህ አይነት ነገሮችን ብትሰማሩ እጅግ ውጤታማ ናቸው። ክሳራም አይኖራቸው። አሁን ብዙ ጊዜ የምትሉኝ ነገር ምንድነው? ጸጉር ቤት፣ የሴቶች ጸጉር ቤት፣ የወንዶች ጸጉር ቤት፣ ካፌ ቤት ምናምን እንደዚህ ነገሮች አሁን ገበያ ሊኖርም ላይኖርም ይችላል። ቦታ ካልመረጣችሁ አያዋጣም ማለት አይደለም። ግን ገበያ እስካልመረጣችሁ ድረስ ላያዋጣችሁ ይችላል። ክሳራ ውስጥ ልትገቡ ትችላላችሁ። ምክንያቱም ቤት ኪራይ በጣም ከባድ ነው በአሁኑ ሰዓት ላይ። በተደራና ከተማ ላይ ላይቀመሳችሁ ይችላል እና መኖሪያ ቤትም የሌላችሁ ተከራይተዋችሁ መስሪያ ቤትም ተከራይታችሁ የምትሰሩ ከሆነ በዛ ላይ ገበያ ቦታ ላይ ካልመረጣችሁ ደህና ገበያ ማይገኝ ከሆነ ምንም ትርፋማ ልትሆኑ አትችሉም። ግን ይህ ስላችሁ ደግሞ በደንብ ሰሩ ልጆች፣ ደህና ቦታ ላይ የምትመጡ ልጆች አያዋጣችሁም ማለት አይደለም። እናንተ ቦታ ላይ መምረጥ የምትችሉ ልምድ ያላችሁ ሰዎች ግን በደንብ አድርጋችሁ መስራትና ውጤታማ መሆን ትችላላችሁ። ግን እንደ አማራጭ ግን ቅድም የተሰጠኋችሁ ነገሮችን በተለይ እህል ነገሮች ሲሆኑ የከተማ ልጆች መሆን ትችላላችሁ። ምንም የዜና ከሚከብድ ነገር የለም። ቦታ የሚፈልገው አንድ ክላስ ካላችሁ በደንብ አድርጋችሁ ከፍ አድርጋችሁ ወደ ላይ መደርደሪያ ነገር አበጅታችሁላችሁ እህሉን መደርደር ትችላላችሁ። በዚህ ምክንያት እንግዲህ ክረምት ላይ ቢሸጡት እንዳልኳችሁ ነው የጥፍ ነው የሚያተርፍላችሁ፣ ውጤታማ ትሆናላችሁ ማለት ነው። ከዛ ውጭ ደግሞ እንዳልኳችሁ ቅድም እንስሳት ነገሮችን ብያችኋለሁ። ያም ደግሞ አይሆንም ካላችሁ ደግሞ ከተማ ላይ ሆናችሁ ዶሮ አለላችሁ። ለምሳሌ ዶሮን እንደምታውቁት ሁለት አይነት ዶሮዎች አሉ። አንድ ለእንቁላል ብቻ የሚያገለግሏችሁ ማለት እንቁላል ብቻ እየጣሉ እንቁላልን ለተረካቢ እያስረከባችሁ ለበሊታም እያስረከባችሁ ውጤታማ የምትሆኑበት የስራ ዘርፍ ነው። ሌላው ነገር ደግሞ ጫጭት እየተቀበላችሁ አሳድጋችሁ የሚሸጡት ነገር ነው። ወይም ደግሞ ማፈልፈያም ካላችሁ በዛ እያስፈለፈላችሁ አሳድጋችሁ የሚሸጡበት ነገር እሱ ትንሽ ሊከብዳችሁ ይችላል። በተለይ ማቴሪያሎች ምናምን ሊያስፈልጓችሁ ይችላል። ግን አንደኛ ጥሩ ነው ብዬ ማስበው እንቁላል ዛሬ አንድ እንቁላል ምን ያክል እንደሚሸጥ ታውቃታላችሁ። ስለዚህ ቦታ ነው የሚፈልግ ዶሮ እንግዲህ ቦታ ሊፈልግ ይችላል። ደህና ከተማ ላይ ሆነ ይችላል። ወጣ ማለት አለበት ሽታ ይኖራል ተብሎ ስለሚታሰብ ግን ዶሮ ስታረቡ በጣም ጥንቃቄ ይፈልጋል። ጥንቃቄው ምንድነው? ሁለት ክፍል ቢኖራችሁ ጥሩ ነው። ሁለት ክፍል ሰፋ ያለ ክፍሎች ቢኖራችሁ አንድ ቀን የሚውሉበት አንዱ ደግሞ ማታ የሚያድሩበት ማለት ነው። ቀን የሚውሉበትን ማታ ላይ በደንብ አጥርታችሁት አደራረቃችሁት በጣም ነፍሶበት ማደር አለበት። ጠዋት ላይ ቀጥታ አወጣችሁ ወደዛ እንድታስገቧቸው ማለት ነው። ያደሩበትን ደግሞ በደንብ አድርጋችሁ አጽድታችሁ በደንብ ንፋስ እንዲገባበት አድርጋችሁ ተደረቀ በኋላ ደግሞ ማታ ላይ የምታስገቡበት መሆን አለበት። እንደዛ ካልሆነ ዶሮ ኩሳችሁ ምናችሁ በጣም ከባድ ነውና ለነሱ ደግሞ በሽታ ላይ እንዳይሆኑባችሁ እንዳይሞቱባችሁ ጥንቃቄ አድርጉ። ምናልባት እንኳን ከታመመ አንድ ዶሮ ሁለት ዶሮ የታመሙን ቶሎ ብላችሁ አወጣችሁ ለብቻው ማድረግ አለባችሁ፣ ሌላውንም እንዳይበክላባችሁ ማለት ነው። ከዛ ውጭ ስራ በጣም ውጤታማ መሆን ትችላላችሁ። እውነቴን ነው የምላችሁ። መስራት ከተቻለ ኢትዮጵያ ላይ ስራ ሞልቷል። በስደት ዓለም ብዙ አመት የሰራ ልጆች አለንና ስለዚህ
አገር ላይ ገብቶ መስራት ይቻላል፣ ውጤታማ መሆን ይቻላል። በአሁኑ ሰዓት ደግሞ በጣም ሰው ነቅቷል። ገጠር ራሱ ስትሄዱ ከብት ራሱ እያደለቡ ለፍሬዳ የሚሸጡ ትንሽ ከብቶች እንስሳቶችን እየገዙ እያሳደጉ የሚሸጡ እያወፈሩ የሚሸጡ በጣም ብዙ ናቸው የሚያገላብጡት ማለት ነው። እና ሰው እጅ አይሰጥም። ዋናው ነገር ጤና ይኖራችሁ፣ ሰላም ይኖራችሁ። አገራችሁ ኢትዮጵያ ፈጣሪ ሰላም ያድርግልን እንጂ ስራ መልቷል፣ ትሰራላችሁ። የእውነቴን ነው የምላችሁ። የተወሰነ መንቀሳቀሻ ካላችሁ መግባት ትችላላችሁ። በተለይ ደግሞ እያመማችሁ ለምትሰሩ እህቶች፣ ኩላሊታችሁ የሚያማችሁ፣ ልባችሁን ድካም ያለባችሁ፣ ስራ በጣም ይበዛባችሁ፣ እግራችሁ በጣም የሚያማችሁ፣ ምክንያቱም ብዙዎቻችሁ ለረጅም ሰዓት ስለምትቆሙ እግራችሁ ሁሉ የሚያብጥባችሁ፣ የምትቃጠሉ፣ ሰዓት የሚነድባችሁ አለ፣ ቀዝቃዛ ውሃ እየደፋችሁ የምትሰሩ። ስለዚህ እንደዚህ መሆን አይጠበቅባችሁም። አገር ላይ ገብታችሁ ትንሿን ነገር ማብዛት ትችላላችሁ። እውነቴን ነው የምላችሁ። ስለዚህ ዋናው ነገር ቦታ ማለት የምትሰሩበት ቦታ ይኖራችሁ። ተከራይታችሁ እንኳን ሊሆን ይችላል። ቦታ ግድ ወይ የራሳችሁ ቦታ እኮ አይጠበቅባችሁም። ምክንያቱም አሁን በዚህ ሰዓት ብዙ ጊዜ የብዙዎቻችን ችግር ቤት ነው አይደለም። ግን ቤት ምናልባት የሚሳካል ልጆች እንኖራለን፣ የማይሳካል ልጆች እንኖራለን። የማይሳካት ምክንያት ምንድን ነው? በተለይ አሁን ቤትም መሬትም እየጨመረ ነው እንጂ እየቀነሰ እየሄደ አይደለም። ለምሳሌ ዛሬ አመት በ2000 የሚሸጠው አሁን 2 ሚሊዮን የሚሸጠው ይቅርታ 2 ሚሊዮን የሚሸጠው ቤት ከዛሬ 2 አመት በፊት 2 ሚሊዮን የሚሸጠው ዛሬ አሁን ወይ 5 ሚሊዮን ወይ 6 ሚሊዮን ነው የገባ። ስለዚህ እንዲህ ያለ ያ 2 ሚሊዮን ስንዘረው እየጨመረ ነው የሚሄድብን እና ቤት ለመግዛት አሁን ከባድ ሆኗል። በእርግጥ ከዛሬ አመቱ ዘንድሮ ይሻላል። ነገር ግን እኛ በተለይ አረብ ሀገር ያለን እህቶች የምናገኘው ገቢና ኢትዮጵያ ላይ ያለ ቤት ብዙ ጊዜ እየተመጣጠነልን አይደለም። ግን አነስ ያለ ከተማ ላይ መግዛት ትችላላችሁ። በየአካባቢያችሁ ተወላችሁበት ባደጋችሁበት አካባቢ ትንሽ ከተማዎች ላይ አሁን ቤት ቢሆን ይሄን ያክል ኦቨር ነው የሚባል አይደለም። ግን እነ አዲስ አበባ እነ ባህር ዳር እንደዚህ ትልቅ ከተማዎች ግን ትንሽ ከበድ ይላሉ። እና ምን ልላችሁ ፈልጌ ነው ግን ቤት ካልገዛን አገር ቤት አንገባም ለምትሉ ልጆች ተከራይታችሁ መስራት ትችላላችሁ። ቅድም እንዳልኳችሁ ረጅም ዓመት ስደት ይቆያችሁ፣ እየታመማችሁ ያላችሁ፣ በጣም ስራም ይበዛባችሁ ብዙ አላችሁ በየቤቱ ማለት ነው። ይሄን እንኳን ምግብ የሌለ ቤት እንዳለ አውቃለሁ። እንግዲህ አረብ ሀገር ምግብ የለም ማለት እዚህ ሙቀት ነው፣ ከዚህ ስራ ጫና አለ፣ ምን እንደሚፈጠር አላውቅም ብቻ። ስለዚህ እንደዚህ ሆናችሁ የምትሰሩ ልጆች ትንሽ መንቀሳቀሻ ካላችሁ ኢትዮጵያ ላይ ብዙ ነገር መስራት ትችላላችሁ። በትንሽ ነገር ማድረግ ትችላላችሁ። ዋናው ሀገራችን ኢትዮጵያ ሰላም ትሁን። ሰው በሰላም ወጥቶ በሰላም ከገባ እውነቴን ነው የምላችሁ እንደምንም ብሎ ሳይበላ አይውልም አያድርም። እግዚአብሔር የከፈተውን ጉሮሮ እኮ ሳይዘጋው አያድርም አይደል እንዴ? እስከዛሬም እኮ የኖረው በፈጣሪ ቸርነት ነው። ለኛ ብቻ ነው ለስደተኞች ኑሮ የሚወደድ። ኢትዮጵያ ላይ ሁሉም እየኖረ ነው። እንዳልኳችሁ ነው ቅድም በብልሃት እየኖሩ ነው። በቃ ትንሿን ነገር እያሳደጉ እያወፈሩ እንስሳት ነገር ሲሆን እህልም ደግሞ እንደዚህ ቁብ ሲጥሉ ቁባችሁ ሲለስላችሁ ደግሞ መሀል ላይ እህላቸውን ገዝተው የሚነግዱ አሉ። ለቀለብ ራሱ ገዝተው የሚያስቀምጡ አሉ። ስለዚህ የሆነ ነገር በቃ በብልሃት ነው እየኖሩ ያሉት። እንዲያውም ከኛ ይልቅ እነሱ በጣም ጥሩ ሰላማዊ ህይወት እየኖሩ ያሉ ብዙዎች አሉ። ስለዚህ እኛ ደግሞ ከዚህ እየተንተከተክነ በላይ በታች በሙቀት እየታጠብነ ሰውነታችን እስከሚላላ ሰውነታችን እስከሚበልዝ ድረስ ታውቁታላችሁ ምን ያክል ሰውነታችን እየተበላሸ ነው። በተለይ ፊታችን አብሶ ፊታችን ምን ያክል እየተበላሸ እንደሆነ ብዙዎቻችሁ ታውቁታላችሁ ከኔም ጀምሮና ስለዚህ እንደዚህ አይነት ነገሮችን መጠቀም መስራት ይቻላል። ዋናው ነገር ሰው ልጅ እሰራለሁ እቀየራለሁ ዝቅ ብዬ መስራት እችላለሁ ካለ የማይሰራበት የማይቀየርበት የማይለወጥበት አንድም ምክንያት የለም። ራሳችሁን አረጋግታችሁ ሰላም ነገር ከፈጠራችሁ በኋላ ኢትዮጵያ ውስጥ እንደጠበቃችሁ አይገኝም። ታውቃላችሁ ብዙ ነገር ተፈጥሮ ሊገኝ ይችላል። እኛ እንደጠበቅነው አይሆንም። ከቤተሰብ በግል ህይወታችን ብዙ ነገር ሊፈጠርብን ይችላል እና ያው ለመቀበል ዝግጁ መሆን ነው። እንግዲህ ደስታ መጣ ሀዘን መጣ ከሳራ መጣ ምንም መጣ እንደጠበቅነው ህይወት ያው ሁናም ስለማታውቅ ማለት ነው። በነገራችን ላይ ህይወት ሁሉም ሰው እንደጠበቀው አይሆንም። ብዙ ሰው ብዙ ነገር ያስባል፣ ግን ያሰበው ሁሉ ይሳካለታል ማለት አይደለም። ለሁሉም ነገር ግን እናንተ ወደ እምነት ቦታ ሄዳችሁ ቅድሚያ ተረጋግታችሁ
ከዛ በላይ ወደ ስራ ብትገቡ ጥሩ ነው ብዬ ነው ማስብ። እህትነት ምክሬ ነው። እስካሁን ድረስ አብራችሁ ስለሰማችሁ፣ ስላዳመጣችሁ፣ አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። በተለያየ ቪዲዮዎች እንገናኛለን። እስከዚያው ድረስ ግን መልካም ጊዜ ይሁንላችሁ።